ተረጋጊና ተረጋጊ ይዞሽ አሁን እቺ ሌባ እኮ አይደለችም። እቺ ኪስ እኮ አልገባችም። እኔ ይላችሁ ሌባ ኪስ ገብቶ አርዶ ምናምን የሚወስደው እሱ ባለጌ ሌባ ነው። ቁጭ ብሎ ግን የሆነ ነገር ሰፋ አድርጎ የሆነ ነገር ፈጥሮ ምናምን ራስሽ ከእጅሽን በኪስሽ አስገበትሽ አውጥተሽ የምትሰጪው ነገር ሌብነት አይደለም፣ ስራ ነው። ትናንትና ራሱ ራሴን ችዬ እንዳላብጅ አይፈቅዱልኝም። በቃ ስተኛ ራሴን እንኳን ራሴን እንትን እንድቀይር አያደርጉኝ። እንኳን ደስ አላችሁ፣ እኔም ደስ ብሎኛል። በሳውዲ አረቢያ የሚገኙ እንግዲህ አንዳንድ ቁጥቋጦዎች እንደምታዩት ብር እያፈሩ ይገኛሉ። እንግዲህ ብሩንም እንደምታዩት በቃ ዛፉ ብር በብር ብቻ ሆኗል። ስለዚህም ኢትዮጵያ የምንኖሩ ወገኖቻችን ሰላም ሰላም፣ ውድና የተከበራችሁ ተመልካቾቼ እንዴት ናችሁ? ለእናንተ ይጠቅማሉ፣ ትምህርት ይሰጣሉ፣ ያስገርማሉ፣ ያስደንቃሉ፣ ያዝናናሉ ብዬ ያስኳቸውን ሰብሰብ አድርጌ መጥቻለሁ። እንደተለመደው ሰብስክራይብ እያደረጋችሁ ይህን ቻናል ተቀላቀሉ። ወደ ቪዲዮ እንሄዳለን። ሰላም አለይኩም። ይችን እህታችንን ኩዌት አየር መንገድ ነው ያገኘኋት። እስኪ ተናገሪ፣ ማን ነበር ስምሽ? ስሜ ረዚቃ እባላለሁ። እሺ፣ በኢትዮጵያ 12 ነበር የመጣሁት ወደ ኩዌት። እሺ፣ እንደመጣሁ የሆነ ክፍል ቆልፎ አስገቡኝ፣ እዚሁ ፖሊሶቹ ማለት ነው። ከዛን አሻራ ሳረግ ካንስሌሽን ምናምን መግባት አትችይም ኩዌት አሉኝ። እሺ፣ ከዛ በኋላ የሆነ ክፍል ቆልፉብኝ፣ ያው የምመለስበት ትኬቱ ተሰጠኝ። ብሩን ደግሞ ተበድሬ ነው የመጣሁት። 80 ሺህ ብር አስጨረሱኝ። ኤጀንሲው ማን ይባላል? ለቤክ ኤጀንሲ ይባላል። ለቤክ የት አካባቢ ነው ያለው? ጅማና ላምበረት ነው ያለው። እና አሁን ታስረሽ ወደ ሀገር ልትመለሺ? አዎ ተመለሽ ተባልኩኝ። 2 ቀን ቆይታ በኋላ እና ልጆች ያሉሽ? አዎ 2 ልጆች አሉኝ፣ ሴት ልጆች ለወንድሜ ሰጥቼ ነው የመጣሁት። ለቤክ ኤጀንሲ የት ነው ያለው? ላምበረት። አይዞሽ አታልቅሽ፣ አላህ ያለው ነው። አታልቅሽ። ሌላ የምትናገሪው ነገር አለሽ? ለቤተሰብ ወይም ለኤጀንሲ? እንዳይሰሙ ቤተሰቦች እንዲሰሙ አልፈልግም። እንዳይሰሙ ተሰናብቼ ነው የመጣሁት። ከሰው ተበድረሽ ነው ገንዘብ? አዎ ተበድሬ ነው የመጣሁት እኔ። ምክንያቱም ከዚህም በፊት ለቤክ ኤጀንሲ ራሱ የዱባይ ነበር የጀመርኩት። እኔ ኩዌት መምጣት አልፈለኩም ነበረ። ከዛን ቪዛሽ መጥቷል ስለኝ አዲስ አበባ መጥቼ ሜዲካል አድርጌ ምን ብዬ ነፃ ሆንኩኝ። ትኬት ይቆረጥልሻል ግቢ ሲባል ገባሁኝ። ከዛን የትኬት ዋጋ ጨምሯል 30 ሺህ ብር አምጪ አለች። እሱንም እሺ ብዬ ተበድሬ ሰጠዋል። ከዛ በኋላ ቪዛ ተቃጥሏል። ስሟን አላውቃትም። እዚህ ለቤክ ኤጀንሲ ያለው ነው የሚያውቃት አለ እዚህ የሚሰራ አዲስ አበባ ማለት ነው። እሱ ነው እንደዛ አምጪ የሚለኝ። ጅማም አለች። ከዛም ቪዛሽ ተቃጥሏል አለች። 30 ሺህ ብር ባላ 2 ዙር አዲስ አበባ መጥቼ ስንት ወጪ ካወጣሁ በኋላ እሺ ብዬ የኩዌት ልጀምርልሽ ስትለኝ እሺ ጀምርልኝ፣ ግን በፊት ኩዌት ጠፍቼ ሰርቼ ካንስል አለብኝ ስለ አዲስ አሰራር ነው። ይሄ አዲስ አሰራር ነው፣ ችግር የለውም ጀምሪ ብላ ያው ኪሳራ 2ኛ ዙር ኪሳራ አስከተተች። ለቤክ ኤጀንሲ ይባላል። እንግዲህ ብር ተበድራ ሄዳ የልጆች እናት ችግሯን ለመወጣት ለመስራት ችግሯን ለመቅረፍ ብላ ስደትን የመረጠች እናት ላይ እንደዚህ ማድረግ ተገቢ አይደለም። እንዴት ነው የተጨቃቀን ነው በዚህ ልክ ማለት ነው። እንግዲህ ካንስል እንዳላት መሄድ እንደማትችል እየነገረቻቸው ብራቸውን ለመቀበል ሲሉ ብቻ ግፍ ነው የሰሩባት። የምር በጣም የምታሳዝን እናት ናት። ቤተሰቦች ሁሉ እንዳይሰሙ ስለኔ እንዳይቸገሩ እንዳይጨነቁ ማለት ነው እያለች ያለችው። እዛ ሰው ሀገር ላይ ተቀባይ የሌለበት ቦታ ላይ እንደገባች እስር ቤት ነው የተቀበላት። አሻራ እንዳላት ካንስል እንዳላት እየነገረቻቸው ነው ለዚህ ሁሉ ችግር የዳረጓት። እዚሁ ሀገራችን ላይ በወገናችን በሴት ልጅ ላይ ይሄን ያክል ጭካኔ ይህን ሁሉ ብር ሰጣቸው ትክክለኛውን መንገድ ትክክለኛውን መሄጃ ነገር አላመቻቹላትም። ብራቸውን እስከተቀበሉ ድረስ
እዛ ሄደው ምን እንደሚገጥማት አያስጨንቃቸውማ። ሰዎች አይደሉም እነዚህ፣ የሰው አውሬ ናቸው። አልተጨነቁም። እንግዲህ ይህን ሁሉ ብር ተበድራ ከየት ነው የምትከፍለው ስትመጣስ? ሰው ከነዚህ አጭበርባሪ ኤጀንሶች ራሱን መጠበቅ አለበት። አላህ እኮ ፍርዳቸውን ይሰጣል። ነገር ግን እስከዛ ድረስ ማህበረሰቡ እንደዚህ አጭበርባሪ የሆኑ ኤጀንሲዎችን እህቶቻችንን እየወሰዱ የሚያንገላቱ ለብር ሲሉ አላግባብ ሌብነትን የሚያስፋፉ የሚዘርፉ ኤጀንሲዎችን ማህበረሰቡ ህዝቡ በራሱ ኖ ማለት አለበት፣ እርምጃ መውሰድ አለበት። እንግዲህ አዲስ አበባ ላይ ቁጭ ብለው ወገኖቻቸውን ለዛውም ተቸግረው የሚሰደዱ እህቶቻቸው ላይ ግፍ እየሰሩ እንዴት ነው መቀጠል የሚችሉት? ያማል። የዚች ልጅ ጉዳይ በጣም ያሳስባል፣ ያማል። ዛሬ በሰፊው የሷ ለቅሶ እየተንሸራሸረ እያየነው ነው። ግን እዚሁ ቁጭ ብለው ማለት ነው ማከላችን ሆነው እርምጃ ሊወሰድባቸው በህግ ተጠያቂ ሊሆኑ ይገባል። ይሄ የሚመለከታቸው አካሎች እንደነዚህ ግፍ የተሰራባቸው ልጆች ታደጉ። እንደ አጋጣሚ እሷ እድለኛ ሆና እዛ ኤርፖርት ላይ ሀበሻ አግኝታ ስለቀረጻት እንባዋን ብሶቷን ስላወጣች እንጂ ብዙዎች ተበልተው ተሰቃይተው ሜዳ ላይ ወድቀው በመጡበት ፕሌን ተመልሰው ወደ ሀገራቸው የሚላኩ ልጆች አሉ። በእንደዚህ አይነት ኬዝ በሌላም ኬዝ በጣም ብዙ እህቶች ገንዘባቸውን ተበልተው አላግባብ የተሰደዱ ሆነው የሚመጡ አሉ። እሷ እድለኛ ሆና ሰው አጋጥሟት እንዲህ ልናይላት ችግሯን ልንጋራት በሚዲያ እንኳን ልናሰራጭላት በቅታለች ማለት ነው። የልጆቿ አምላክ የእንባዋ አምላክ ማለት ነው። እና እህቶቼ ከዚህ መጠንቀቅ አለብን። የምንሄደው በምንድን ነው? ህጋዊ ኤጀንሲ ነው ወይ ብለን አጣርተን ብራችንን የምንጥልበት ቦታ ማወቅ አለብን። 8 ወር ሙሉ ለፍታችሁ ሰርታችሁ ለቤተሰቦቻችሁ አንድ ብር መላክ ያልቻላችሁ ታውቁታላችሁ። እኔ እንዴት ብዬ ልናገር? እኔ ማሂ በእኔ እንኳን እንደዚህ ታደርጋለች ስላቸው ሰው ይስቅብኛል። ይቅርታ ኤዶም፣ ለምን ነበር 8 ወር ሙሉ ያለ ደሞዝ እሺ ብለሽ ስትሰሪ ነበረው? ለምን ነበር ደሞዝ? ምክንያቱም ተብለሻል ብላ ስታስብ ተነጋግረን ነበረ። ማለት እዛ ያለው እኔን የምታቀኝ ኢትዮጵያ ነው። ከስተመሬ ነበረች። የምሰራው ሞርኒንግ ስታር ነበር። ፕሮፌሽናል ሰራተኛ ነበርኩ እና እየሰራሁኝ ደሞዝ ምናምን መጠየቅ ስጀምር ወይ ኤዶምዬ አሁን እኮ አሪፍ እድል መጥቷል፣ እንደውም ነግርሻለሁ ብዬ ወደ አሜሪካ ቱር ለማድረግ በየሀገሩ እየሄዳችሁ ነው የምትዝናኑት፣ ሁሉንም ነገር የምታስተካክሉት ስትለን ከዛን ውስጤ ማለት እኔ አሜሪካ እኔ ካናዳ እል ነበር። ማለት ከጎን ያለች ታውቃለች፣ ተስፍሽ ጋር ጠዋት የገባችው ልጅ ማለት ነው። አብረን ቁጭ ብለን ነበረ ስታወራ የነበረውና ለራሴ የሆነ አንዳንዴ እግዚአብሔር በሚያውቀው እኔ 8 ዓመት ቤሩት ሰርቼ የመጣው ሴት ነኝ። 8 ዓመት ለፍቻለሁ። ለእናቴ ብዙ ነገር አድርጌያለሁና ያልፍልኛል ብዬ ነው ልጄን ለማሳደግ እናቴን በቃ እናቴን ለማገዝ ነው የመጣሁት። ያለ አባት ነው ያደግኩት። እኔ ላይ እንደዚህ ታደርጋለች ብዬ በጭራሽ አልገመትኩም። ልጅ እንዳለኝ ታውቃለች፣ ቤተሰብ እንደማስተዳድር ታውቃለች። ሁሉንም ነገሬን ነው አውጥቼ ነገርኳት። ተጠቀመችብኝ። ምን ላድርግ? ከኔ ጋር ስትሆን ለእኔ መልካም ናት። አቅፋ ስማኝ፣ አይዞሽ ኤዶምዬ ያልፋል ይሄ ነገር፣ ሁሉም ነገር ይስተካከላል ነው የምትለኝ። በዛን ሰዓት እሸነፋለሁ፣ በቃ ይስተካከላል ብዬ ነው ማስበው። ነገ ላይፌ እንደሚቀየር እናቴን ሌላ ኢንተርናሽናል ሀገር እንደምወስዳት ለእኔ አይምሮ የሚስለው ከልጄ ጋር ልጄን ጥሩ ትምህርት ቤት እያስተማርኩ ምኖር ነው የሚመስለኝ። ከዛ ስንት ነው የሚከፈለው ስላት ችግር የለውም ደሞዝሽ አለ፣ በደሞዝሽ አንቺ ብቻ ስሪ ችግር የለውም ስትለኝ በቃ እኔ የምሰራው ልጄን የሚያመጣልኝ ከሆነ እናቴን ጥሩ ነገር ላይ ማስቀመጥ የምችል ከሆነ አደርጋለሁ ብዬ መስራት ጀመርኩኝ። ሌት ቀን አልልም፣ አንድ ቀን ረፍት ወጥቼ አላውቅም። ያ ነገር ስላለ በቃ ለኔ መልካም ናት በሚል ማለት ነው። እና ረፍት አትወጡም ስባል አይ ችግር የለውም እሷ እኮ ለኛ መልካም ናት፣ ባንወጣስ እንሰራለን እያልኩ ነው። እኔ ኢምሬት ነው የምትኖረው። ራሷን እንደ መልካም እንደ ጻድቅ አድርጋ ሰራተኞችን ለፀጉር ቤቷ ከኢትዮጵያ ድረስ ወስዳ እንግዲህ 8 ወር ሙሉ ያለ ደሞዝ
ሴት ሰራተኞችን አሰርታ ላሽ በሉ አለቻቸው። ያም ሳያንስ ከብዙ ኢትዮጵያውያኖች ወገኖቻችን ብዙ ብር ለቁጥር ለመጻፍ ራሱ የሚያስቸግር ብር ዘርፋ ሰሞኑን ተሰውራለች። ተደብድባለችም ተብሎ የሆነ ቪዲዮ እየወጣ ነው። ግን እሷ ትሁን አትሁን የታወቀ ነገር የለም። ነገር ግን በጣም ብዙ ከምንገምተው በላይ አጭበርብራ ከጓደኞቿ ሁሉ በብድር ስም ከቲክቶከሮች በብድር ስም ወስዳ ላሽ ብላቸዋለች። እና ለሷም ፀጉር ቤቷን ማስታወቂያ የሰሩላት ታዋቂ ሰዎች እነ ሀቢባ እነ ሚኪ በጣም ብዙ ማስታወቂያ ሰርተውላት ገንዘባቸውን የተበሉ ሰዎች አሉ። በዚህ ምክንያት ቲክቶክ ላይ ማስታወቂያ የምንሰራው እንዴት ነው? ለማን ግለሰብ ነው የምንሰራው? እውነት ነው ወይ ብለን ማጣራት መቻል አለብን። ምክንያቱም በዚህ ምክንያት አደጋ ውስጥ የወደቁ ግለሰቦች አሉ። ከዚህም መካከል እንግዲህ ቲክቶከሩን እስኪ እንስማው። በሰራው ማስታወቂያ ይቅርታ ጠይቋል። በሷ በኩል የፈጸመውን ስህተት ይቅርታ ጠይቋል። ቪዲዮውን አይተን እንመለስ። ወገኖቼ እንዴት ናችሁ? ሰላም ነው? ያው እንደምታውቁት ኃላፊነት የጎደለው ማስታወቂያ ሰርቼ በጣም ብዙ የኢትዮጵያ ወገኖቼን አደጋ ውስጥ ጥያለሁ ማለት ነው። በዛም ደግሞ ትልቅ ይቅርታ እጠይቃለሁ ማለት ነው። በጣም ትልቅ ይቅርታ። አንዳንድ እንትኖችም ተፈጥረዋል። ለምሳሌ ያክል የፀጉር ቤቱን ማስታወቂያ ከዚህ በፊት የነበራትን ካምፓኒ ካስተዋወቁ በኋላ ሌላም ቲክቶከር እንዲያስተዋውቅልኝ በጠየቀችኝ መሰረት ሀቢባን አናግርልኝ ባለችኝ መሰረት በሰዓቱ የፀጉር ቤቱ የድርጅቱ ባለቤት ሀቢባንም እኔ እንዳናገርኩላትና እንዲሁም ሀቢባ ማስታወቂያ እንደሰራችላት በዚህ አጋጣሚ ማሳወቅ እፈልጋለሁ። እና ወገኖቼ፣ ጓደኞቼ፣ በአጠቃላይ በዙሪያ ያላችሁ እዚህ ጉዳይ ውስጥ ገብቻለሁ በአንድም ሆነ በሌላ ምክንያት እና ይህን ኃላፊነት የጎደለው ማስታወቂያ በመስራቴ ብዙ ወገኖቼ አደጋ ላይ ወድቀዋል። ይህንንም አደጋ እንደ አንድ ኢትዮጵያዊ ከጎናቸው ሆኜ ኃላፊነቱን ወስጄ የተጎዱትን ካሳ ለመካስ እንግዲህ ካጠገባቸው ነኝ። በዚህ ሁኔታ ጓደኞቼ እኔ የቅርብ እምላችሁ ብቻ እንድታግዙኝና ይሄን ከዚህ ጉዳይ እንደወጣ እንድትተባበሩኝ፣ ለሌላውም ነገር ተጠያቂ ለመሆን ዝግጁ ነኝ። ምክንያቱም አለማወቅ ከተጠያቂነት አያድንምና ለሁሉም ለመጠየቅ በቅድሚያ ግን እዛ ጋር የተጭበረበሩት ወገኖቼን ስፔሻሊ በእኔ በኩል በሹፍርናው ኃላፊነት በጎደለው መልኩ የተደረገውን ያንንተን ብናረግ ደስ ይለኛል። ሌላም ደግሞ በጣም በሚሊየን የተጭበረበሩ በዚሁ አይነት የማጭበርበር ስልት እነሱንም ወደ ሚዲያ አምጥተን ወደ ፊት ለፊት እንድናግዛቸው ሴትዮዋን በመያዝ ወንጀለኛውን በመያዝ በመከታተል እንድናደርግ መግለጽ ፈልጋለሁ ማለት ነው። ሁላችሁም ሪፖርት ሼር ያደረጋችሁ ለመላው ለኢትዮጵያ ሕዝብ አድርሱ። እኔም ተሸውጄ እናንተን የሚያሸወድኳችሁ በጠቅላላ ይቅርታ ጠይቃለሁ ማለት ነው። ሁላችሁም ሪፖርት ሼር ያደረጋችሁ ለመላው ለኢትዮጵያ ሕዝብ አድርሱልኝ። ክብር ይስጥልኝ። እኛ እንግዲህ ከላይ ነው የምንሰማው፣ የውስጡን አናቅም። ተሸውጄ ነው ስህተት የሰራሁት ነው እያለ ያለው። ስለ ስህተቱም ይቅርታ ጠይቋል። ይቅርታ መጠየቅ ትልቅነት ነው። ግን የተጎዱትን ይቅርታ የሚለው ነገር ገንዘባቸውን አያስመልስላቸውም፣ ልባቸውን አያክማቸውም። ከዚህ መማር ያለብን ትልቁ ነገር በገንዘብ ዙሪያ ማንንም ማመን አለመቻልም። በቃ ማንም ጻድቅ መስሎ ከጎናችን ጓደኛ መስሎ ገንዘባችን እስከሚቀማን በፈቃደኝነት መዘረፍ የለብንም። ከነዚህም መካከል እዛው የምትኖር ፋሲካ ቲክቶከሯን ሁላችሁም ታቋታላችሁ። በፈቃደኝነት ገንዘብ አበድራት 46 ሪያል ነው ምናምን አበድራት። እሷም እንዲሁ ተበልታ ሰሞኑን በቃ ሀዘን ላይ ናት። ጋይስ ከልጄ ነጥለ እሷ እዚህ ጋር ቁጭ ብላ አብረን ነው ምግብ የምንበላው። ክርስቶስን ትሪ ላይ ያገኘችውን ነው የምንበላው። አትጠየፍም። እኔ ቀስ በቀስ ማበዴ አይቀርም። ለምን አመንኳት አይገልጸውም። በቃ በጣም ጥሩ ሰው ነች። ስታያት ቆንጅዬ መልአክ የመሰለች እኔ እንዴት ተጠራጥራለሁ ሴጣን ናት ብዬ
ራሷን አታካብድ እንደ ሀብታሞቹ ራሷን አትቆልል መልአክ ናት ስታወራ ደግሞ የሆነ በሽታ አለብኝ ትለኛለች እኔ እንዴት እንደማዝንላት ክርስቶስን እኔ ሳልልሻለሁ ለገብርኤል ሁላ ነው ያልኳት ክርስቶስን አሁን እኔ ምሳለው እንደው አዙሮ ይድፋሽ ነው ብዬ እንጂ ምሳለው እኔ አልተሳልኩም ግን እስካሁን እግዚአብሔር በሆነ መንገድ ከእጁ ያውጣልኝ ብሬን ነው ብዬ የተሳልኩት እንጂ ይድፋት ራሱ አላልኩም እኔ እሷን ለመርገም ራሱ ከዚህ ውስጥ ክብድ ነው ያለኝ ዮሐንስ ራቴቱ ትናንትና ራሱ ራሴን ችዬ እንዳላብጅ አይፈቅዱልኝም በቃ ስተኛ ራሴን እንኳን የስትረሴን ራሴን እንትን እንድቀይር አያደርጉኝም አይፈቅዱልኝም ተመካክረው የሰረቁት ይላሉ እኔ ምንም የማውቀው ነገር የለም ባቅ ለምን እበላለሁ እኔ ሰው ብር አላስበላውም ራሴ ተበድሬ ነገም ከፍለው ነው እንጂ እኔ በቃ ሌላ አይደለም ሰው ትውት ቢያደርገኝ ክርስቶስን እንዴት እንደማ አሁን እቺ ሌባ እኮ አይደለችም እቺ ኪስ እኮ አልገባችም እኔ ይላል ሌባ ኪስ ገብቶ አርዶ ምናምን የሚወስደው እሱ ባለጌ ሌባ ነው ቁጭ ብሎ ግን የሆነ ነገር ሰፈር የሆነ ነገር ፈጥሮ ምናምን ራስሽ ከእጅሽን በኪስሽ አስገበች አውጥተሽ የምትሰጪው ነገር ሌብነት አይደለም ስራ ነው ስራ ነው ይሄ ኢንተርናሽናል ያ ፕሮፌሰር ከጎንደርም ከጎጃም ለዚች ልጅ ፕሮፌሰር ማዕረግ መሰጠት አለበት የምን አባቱ ዶክተር ነው ዶክተርማ ማለት የለባችሁ እችን ጠርተን በጎንደር ዩኒቨርሲቲ በሐረርጌ በጅማ ዩኒቨርሲቲ የፕሮፌሰር ማዕረግ ነው የምንሰጣት እኔ በሆን ሰጣታለሁ ይሄ ጥሩ ነገር ተወስዷታላችሁ አሁን ሰርተሽ አሳይተሽናል አጭበርብረሽ አሳይተሽናል አይደለም የሚባለው ሰርተሽ ይሄንን ጅል ብር እኮ ብቻ በልመና ገብተ እራሳችሁ ሄዳችሁ ነው ፔጇ ላይ ሄዳችሁ ብራችሁ ምትከፍል እኔ እንደዚህ አይነት ሰው አበረታታለሁ እኔ የሚሰጥ ካለ ማዕረግ ልስጣችሁ ቆይ አንድ ጊዜ ላስተካከልና እንደዚህ አይነት ሌቦች ካላችሁ እኔ አልጨቃጨቃችሁ ከኔ የክብር ዶክትሬት ሳይሆን የክብር ፕሮፌሰር ነው የምሰጣችሁ የክብር ፕሮፌሰር ከኔ ጋር ትፎካከራለች እስቲ እኔ አንድ ሰው በላኝ እኔ እስቲ ጂጂ በላችም የለም ተበላችም የለም አልሰጥምም አልቀበልም ፈቅደ ከሰጠኸኝ እሺ ግን ስሰጠኝ መልሽ የምትለኝ ከሆነ አልመልስም የለም ስለዚህ እነዚህ ሰዎች እንደዚህ አይነት ሴት ደግሞ በሴት ደረጃ የክብር ፕሮፌሰር ነው የሚሰጠው ብሪሊያንት ማይንድ ሴቷ መለዚ አጊቱ ዘመድ መጣ እዚህ ጋር ቤተሰብ መጣ ግን ጥሩ ነገር ነው የሰማው በራሳቸው ጊዜ እንዲ እጃቸው እነዚህ ኪሳቸው ውስጥ ተገብተው እንዲያወጡ የሚሰጡትን ሰዎች የክብር ፕሮፌሰር ከጎንደር ዩኒቨርሲቲ ከአለማ ዩኒቨርሲቲ ከኢትዮጵያ 6 ኪሎ እንሰጣለን በተመላበት መልኩ አጭበርብራቸዋለች ዘርፋቸዋለች ተሰውራለች ምን ሊባል ይችላል በስተመጨረሻ ምን እንጠንቀቅ ነው የምለው መጠንቀቅ አለብን እንዲሁ ለማንም ሰው ታምኖ ምንም ነገር ከፍተን መስጠት የለብንም ኪሳችን ውስጥ በታማኝነት ሲገቡ በታማኝነት ይወጣሉ ማለት አይደለም ብዙ ነገር እንጎዳለን ብዙ ነገር ያጎሉናል እንጠንቀቅ ጥበብ የተሞላበት ዘረፋ የተንሰራፋበት ዘመን ላይ ነን እንጠንቀቅ ወገኖቼ ጠብ መንጃ መኪና መንጃ ሴት መንጃ ሴት መንጃ እኛን አይወክልም ለፈገግታ ነው ያመጣሁት ሁሉም ሴት በብር ትገዛለች በብር ትነዳለች ማለት አይደለም ሁሉም ሴት አንድ አይነት አይደለችም እኩል አይደለችም አስተሳሰባችን ይለያያል እኛን አይወክልም ፈገግ እንድትሉበት ነው ያመጣሁት ለዚህ ብድግ እሺ ገባን لا حول ولا قوة إلا بالله لا حول ولا قوة إلا بالله ገባው እንዴት ነው ገባው ሂድ አንበሳ ሂድ ልቀቅ ውጣ ሂድ አንበሳ ባጃጇን ተሸከማት ወንዶች ወንድሞቻችን እንደዚህ በአካል ብቃት ራሳችሁን ብቁ ነው ማድረግ ያለባችሁ ከሱስ መውጣት መላቀቅ ስፖርት ማዘውተር ጤናን መጠበቅ እንዲህ ነው እንዲህ
ችላችሁ እንድትራመዱ ችላችሁ ማንኛውንም ነገር ከፍ እንድታደርጉ ያደርጋችኋል። ራሳችሁንም ከፍ ታደርጋላችሁ። እኔ ስለገረመኝ ነው ይሄን እዚህ ያመጣሁት። ሌላም ነገር መስራት ይችላል ይሄ ልጅ። ለምን አካሉ ላይ ብቃት እንዲኖረው ብዙ ነገር ጥሯል። ዝም ብሎ አይደለም የሚመጣው። አብዛኛው ወንድሞቻችን ግን አሁን የት ናችሁ? ሱስ ላይ ናችሁ ያላችሁት። አላግባብ ቦታ ላይ ናችሁ። ከዚህ ብዙ ነገር እንማራለን። ትምህርት እየሰጠን ነው። ይሄን ቪዲዮ ሲሰራ ትምህርት እየሰጠን እኔ ብቁ ነኝ እያለ ነው እና እንማርበት። እንኳን ደስ አላችሁ። እኔም ደስ ብሎኛል። በሳውዲ አረቢያ የሚገኙ እንግዲህ አንድ ቁጥቋጦዎች እንደምታዩት ብር እያፈሩ ይገኛሉ። እንግዲህ ብሩንም እንደምታዩት በቃ ዛፉ ብር በብር ብቻ ሆኗል። ስለዚህም ኢትዮጵያ የምንኖሩ ወገኖቻችን ያው ሳውዲ አረቢያ ውስጥ እንደ ቁርቁራ ዛፍ ላይ ነው ብር የሚለቀመው እያላችሁ የምታስቡ እንዳላችሁ እናውቃለንና እንግዲህ ነው እንደምታዩት ዛፍ ላይ ነው እየለቀምና ያለነውና መታችሁ መልቀም ትችላላችሁ ስንል ከበረሃ እረኞች ጥሪያችንን ወላሂ ትክክል ነው። አረብ ሀገር እንዲሁ ዝም ብሎ ብር የሚለቀም የሚመስላቸው አሉ እዚህ ተቀምጠው። ለዛም ነው አጉል በሆነ ስደት ህይወታቸውን እየገበሩ ያሉት ወጣቶች። እንደዚህ በቃ ብር ፍስ እንደሄዳችሁ ብር ሽምጥጥ ከዛፍ ላይ ዝንብ የሚል አይደለም። በረሃ ላይ ብዙ ተንከራታችሁ ያደገኛ ተናዳፊ አውሬዎች ሲሳይም ሆናችሁ ነው ብር የሚመጣው። ይሄን ልጅ አሁን ቲክቶክ ላይ አውቀዋለሁኝ እኔ። ብዙ አስቂ ነገሮች ትምህርታዊ ነገሮች ይሰራል። ግን በረሃ ላይ ነው ያለው፣ ግመል እየጠበቀ በግ እያገደ። እንደዚህ ሆኖ ብር እንደሚመጣ የማያውቋሉ። እዚህ ከተደላደለ ኑሮ ከተመቸ ኑሮ ከቤታቸው ወጥተው ያ ነገር ሲጠብቃቸው ለዚህ ነበር እንደ የመጣሁት ለዚህ ነበር እንደ እንደዛ ፍላጎቴ በጣም መሰደድ የፈለኩት ብለው የሚቆጩ ልጆች አሉ። ይሄ ትምህርት ሊሰጠን ነው እዚህ ጋር እየነገረን ያለው። እንደዚህ አይደለም ብር የሚገኘው። ደክማችሁ ለፍታችሁ ውሃ ጠምቷችሁ አቧራው ቦሎባችሁ ፀሐይ ላይ ውላችሁ ነው። እና እውነቱን ነው። ብር እንደዚህ ከዛፍ አይሸመጠጥም። በረሃ ለበረሃ ተንከራታችሁ ነው። እንደዚህ የመሰላችሁ ልጆች እዛው ሀገራችሁ ቆዩ እያለ ነው። በሌላ አባባል በሌላ ትምህርት ማለት ነው። ብር ዝም ብሎ አይገኝም፣ ተንከራተን ነው እያለ ነው ያለው። እሰቡበት። ለመሰደድ የሚያሰባችሁ ከወዲሁ እሰቡበት። ሃይ ጋይስ እንዴት ናችሁ? እንደው 2018 መጥቷል። እንደው እንደ ኑሮ የሚደፋ ነገር የለም። እንደ ኑሮ የሚደፋ ነገር የለም። እዚህ አንዴ የቤት ኪራይ፣ አንዴ ገመዱ ተቃጠለ፣ አንዴ አስቤዛ፣ አንዴ ጤፍ፣ ዘይት፣ በርበሬ፣ ቁንዶ በርበሬ፣ የልጆች ቦርሳ፣ ደብተር፣ እዝራስ፣ እስክሪብቶ፣ ላጲስ፣ ይሄ ሁላ ብሩ ከየት ይገኛል? አይ 2018 ደግሞ ዶሮ እንዴት ይሰራ? ዶሮ መስራት እኮ አቃተን። እዚህ መናጢ ደሃነን በቃ ደፋን እኮ ኑሮ ደፋን። ስለዚህ አይዟቸው እንግዲህ ጋይስ፣ ምንም ማድረግ አይቻልም። ቻው። በዚህ እድሜ ኑሮ ገብቷታል። ሊደፋን ነው። 2018 ገብቷል። ምንም ማድረግ አልቻልንም። ኑሮ ሊደፋን ነው። ሰሞኑን ትልልቆቹ ወጣቶች ቢራቢሮ ሲሉብን ነበር። ይቺ ህፃን ልጅ ደግሞ በዚህ እድሜዋ ገብቷት ኑሮ ሊደፋን ነው አለች። ምንም አይነት ነገር ቢፈጠር ለሰዎች አሳልፈ መናገር የሌለብህ ነገሮች፣ የመጀመሪያው ዛሬ ስንት ሰራህ ወይንም ደሞዝህ ስንት ነው ቢሉ በፍጹም እንዳትነግራቸው። ለሁለት ነገር ነው የሚጠይቁ። ያንተ ያገኘኸው ገቢ ከነሱ ከበለጠ የቅናት መንፈስ ውስጥ ይገባሉ። ቢፈልጉም ባይፈልጉም ተንኮል እንዲሰሩ መንገድ ትከፍትላቸዋለህ። ሁለተኛው የነሱ ገቢ ከበለጠ አንተ ለማስቀናት የሆነ ሲቹዌሽን ውስጥ እንዲገቡ ትገፋፋቸዋለህ። ሰው ስንት ሰራ ሲሉ ተመስገን አላጣንም ለቤት ኪራይ የሚሆን ሰርተናል በሚል
እውነተኛ መልስ ወሬውን መዝጋት ነው ያለብህ። ሁለተኛው የቤትህን ችግር ለማንም ሰው መናገር የለብህም። የቤትህን ችግር አሳልፈ አደባባይ ላይ አወጣው ማለት አደባባይ ላይ የወጣ ነገር ሁሉም የፈለገው ይተፋበታል፣ የፈለገው ይሰድባል፣ የፈለገው ሲያሳዝን ብሎ ብዙ ሐሳቦችን ሊገልጽ ይችላል። ሰው አምነዋለሁ ለምትለው ሰው ወሬውን ብትነግረው አምነዋለሁ የምትለው ሰው ራሱ እንደዚሁ ሌላ አምነዋለሁ የሚለው ሰው ስለሚኖረው ወሬው እየበዛ አንተ ወደማትፈልገው ኮንዲሽን ውስጥ ይገባል። ሶስተኛው ትልቅ ህልምህን ነው። ትልቅ ህልምህን ለማንም ሰው ማሳልፈ መናገር የለብህም። ትልቅ ህልም ለትንንሽ ጭንቅላት ብትነግረው ካፓሲቲው አይችልም። 20 ሊትር የሚይዝ ውሃ ላይ 22 ሊትር ውሃ ብትጨምርበት መፍሰስ ነው የሚሆነው። ሰው ትንሽ ጭንቅላት ላላቸው ሰዎች ትልቅ ህልምህን ብትነግር ትርፉ መፍሰስ ነው የሚሆነው። የመጨረሻው ቲኤምአይ ነው። ቲኤምአይ ማለት ቱ ማች ኢንፎርሜሽን ነው። ቱ ማች ኢንፎርሜሽን ለሰዎች አሳልፈ በሰጠህ ቁጥር ሰዎች አንተን ፕሪዲክት የማድረግ ነገራቸው በጣም የሰፋ ነው የሚሆነው። እድል ትሰጣቸዋለህ። በውትድርና ዓለም ውስጥ ኢንፎርሜሽን ትልቅ ልዩ ቦታ አለው። ምክንያቱም ጠላት የት ጋር እንዳለ እንዴት ማጥቃት እንዳለብህ የምታውቀው በመረጃ ነው። መረጃ በጣም ቁልፍ ነገር ነው። ሰው ለሰዎች ትልልቅ መረጃዎችን ወይንም የበዛ መረጃዎችን አሳልፈ በሰጠ ቁጥር የት ጋር አታክ ሊያደርጉ እንደሚችሉ እድል ትሰጣቸዋለህ። ሰው እነዚህ ነገሮች ለራስ ያዛቸው። የሰማነውን ነገር ተግባራዊ ማድረግ አለብን። በህይወታችን ምንድነው ለሰዎች መንገር ያለብን፣ ለሰዎች መንገር የሌለብን ብለን ለይተን ማወቅ አለብን። ምክር ማንሳት መቀበል አለብን። ውዶችዬ ለዛሬ ያስኩላችሁ እነዚህ ነበሩ። ስለተከታተላችሁ ከልብ አመሰግናለሁ። ሰብስክራይብ እያደረጋችሁ